ቤት ያጸዳችሁ ሳለ እቃ ያጠባችሁ ሳለ ምግብ እየሰራችሁ ሳለ ለመዳሞቻችሁ ጥያቄ ማቅረብ ፈልጋችሁ የሚጠፋባችሁ ከሆነ ወይም ምን ማለት እንዳለባችሁ የሚጠፋባችሁ ከሆነ የዛሬ ቪዲዮ ለእናንተ ነው። መርሐባ ነቢል እባላለሁ። ይህ ስፒክ ቱ ዊሽ ነው። ከመዳሞቻችሁ የሚያጋጫችሁ ወይም ደግሞ የሚያስማሟችሁ ብዙ ነገሮች አሉ። አንደኛው የሚያጋጫችሁ ነገር መጠየቅ የፈለጋችሁት ነገር አለ ብለን እናስብና ግን ሳትጠይቁ ዝም ብላችሁ ትሰራላችሁ። ከዛ በኋላ ያ ነገር ስህተት ሆኖ ከተገኘ ከመዳሞቻችሁ ጋር ልትጋጩ ትችላላችሁ። ስለዚህ በስራ ወቅት ወይም እየሰራችሁ ያለ በተለይ አሁን ወደ አረብ ሀገራት በቤት ሰራተኝነት ወይም ደግሞ በቤት አገልጋይነት የምትሄዱ እህቶቼ ብዙ ስራዎቻችሁን እዛ ውስጥ እየሰራችሁ ያለ መጠየቅ ያለባችሁ ነገር ቢኖር ሳትጠይቁ ስታልፉ ምን ይሆናል ማለት ነው? ስህተት ትሰራላችሁ። ያን ስህተት እንዳይፈጸም መጀመሪያ ጠይቃችሁ ከዛ በኋላ ለጥያቄዎቻችሁ መልስ ስታገኙ ነው ያንን ነገር መተግበር የምትችሉት። ስለዚህ በዛሬ ቪዲዮ 21 የሚሆኑ ጥያቄዎች በተለይ ከጽዳት ጋራ፣ ከልብስ አጠባ ጋር፣ ከምግብ ጋራ፣ ሌሎችም ሁኔታዎች ጋር በተገናኙ የምንጠቀማቸው ወይም ደግሞ የምትጠቀሟቸው የጥያቄ አይነቶች እነግራችኋለሁ። ወደ ትምህርቱ ሳንገባ ግን የቴሌግራም ቻናላችን ካልተቀላቀላችሁ አሁኑኑ እንድትቀላቀሉ በትህትና ጠይቃችኋለሁ። ለምን ካላችሁኝ ብዙ የአረብኛ ቃላት የምትማሩበት የቴሌግራም ቻናል ስለሆነ አሁኑኑ ተቀላቀሉ። እንዴት እንቀላቀል ካላችሁኝ እዚች ጋር QR ኮድ አለች። እሷን አንዴ ስካን አድርጓትና ቀጥታ ወደዛ ይመራችኋል። አሊያም ደግሞ ኮሜንት ላይ የመጀመሪያ ኮሜንት ካገኙታላችሁ ሊንኩን ተጭናችሁ ወደ ቴሌግራም ቻናላችን ይመራችኋል። ወደ ትምህርቱ ስንመጣ የመጀመሪያው ክፍል እናያለን። የመጀመሪያው ክፍል ደግሞ ከኩሽና ጋር በተገናኘ የምታቀርቧቸው ጥያቄዎች ምን ይመስላሉ? እስኪ በመጀመሪያው እንመልከት። አሁት መልህ ዋይድ ወለሽ ወይ? አያችሁ እዚህ ጋር አሁት ማለት ላድርግ ወይ ወይም ልጨምር ወይ። አሁት ሲባል እዚህ ጋር ብዙ ሰዎች ይሳሳታሉ። እዚህ ጋር አረብኛ የተለያዩ ሀገራት ስላሉ ወይም የተለያየ የአረብኛ ያነጋገር ዘዴ ስላለ አንዳንዱ ሀገር ላይ ያን ቃል ራሱ ሆኖ ሌላ ትርጉም ሊኖረው ይችላል። አሁን የምነግራችሁ ነገሮች በሙሉ አንዳንዱ ሀገር ላይ በደንብ አሁን የምነግራችሁ ትርጉም ጋር ሊመሳሰል ይችላል፣ ላይመሳሰልም ይችላል። ስለዚህ ግን እኔ የምነግራችሁ እዚህ ጋር አብዛኛው ሀገራት የአረብ ሀገራት በተለይ ባህረ ሰላጤ ሀገራት እነዚህን ይጠቀማሉ እና ከትርጉም ጋር ከምነግራችሁ ትርጉም ጋር በደንብ ካስተዋላችሁ ኢቭን እንኳን ብትናገሩ እናንተ የሚያዳምጧችሁን ሰዎች በደንብ ይረዳሉ። ስለዚህ የመጀመሪያው እንዳልኳችሁ የመጀመሪያው ጥያቄ ልጠይቁት የምትችሉት ጥያቄ ከምግብ ጋር በተገናኘ መልህ ምንድነው ወይም መልህ ምንድነው? ጨው ነው አይደለ? አሁት ካላችሁ ላድርግ ወይም ደግሞ ልጨምር ወይም ላስቀምጥ ወይ ነው። ሶስቱም ትርጉም አለው። አሁን ግን ከምግብ ጋር ስለሆነ አሁት ካላችሁ ልጨምር ወይ ማለት ነው። ስለዚህ የምትጨምሩት ነገር አለ ምግብ ላይ፣ ወጥ ላይ ወይም ደግሞ ድስት ላይ የምትጨምሩት ነገር አለ ማለት ነው። ስለዚህ አሁት መልህ ጨው ነው። ዋይድ ደግሞ